በትግራይ ክልል ከ1.2 ሚሊዮን በላይ ተማሪዎች እስካሁን ወደ ትምህርት ቤት ገበታቸውን አልተመለሱም ተባለ። በትግራይ ክልል ሙሉ በሙሉ የወደሙና ወደ ስራ ያልተመለሱ ትምህርት ቤቶች መኖራቸውን የክልሉ ትምህርት ቢሮ ኮሚኒኬሽን ዳይሬክተር አቶ ስዩም ሀጎስ ለአሃዱ ተናግረዋል። በተጨማሪም ምዕራብ ትግራይ በሌሎች ኃይሎች ቁጥጥር ስር በመሆኑ ትምህርት ለማስጀመር እንዳስቻለ የገለጹት ዳይሬክተሩ አንድ እቅድ ወደ ትምህርት ቤት ገበታ ለመመለስ ከታሰበው 2.45 ሚሊዮን ተማሪዎች ውስጥ እስካሁን ወደ ትምህርት የተቻለው 1.2 ሚሊዮን ያክል ተማሪዎች ብቻ መሆኑን ተገልጿል። ከእነዚህም ውስጥ ባለው ችግር ምክንያት ትምህርታቸውን የሚያቋርጡ ተማሪዎች ቁጥር ከፍተኛ መሆኑን ተናግረዋል። በመጠለያ ጣቢያዎች ውስጥ የሚገኙ ተማሪዎች ወደ ትምህርት ቤት ገበታቸውን እንዲመለሱ ለማድረግ ቢሞከርም ባለው የምግብ አቅርቦት ችግርና በሌሎች ተደራራቢ ጫናዎች ምክንያት ታዳጊዎቹ ለልመናና ለቀን ስራ እየተዳረጉ መሆኑን ጥረቱን አስቸጋሪ አድርጎታል ብለዋል። በመጠለያ ውስጥ ያሉት የእርዳታ አቅርቦት የሚፈልገውን ያህል ባለመሆኑ ወላጆችም ሰርተው ልጃቸውን ለማስተማር የሚችሉበት ሁኔታ ላይ ባለመሆናቸው በተለይም እድሜያቸው ለትምህርት የደረሱ ህጻናት ምግብ ለማግኘት ወደ ልመና ይሰማራሉ ሲሉም ተናግረዋል። በኢትዮጵያ ግጭት ብሎም ሰው ሰራሽና የተፈጥሮ አደጋ በተከሰተባቸው ክልሎች በርካታ ህጻናትና ወጣቶች ከትምህርት ቤት ገበታቸው ውጭ መሆናቸውን የሚገለጽ ሲሆን የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በዚህ ዓመት አንድ ሀገር ከ7.8 ሚሊዮን በላይ ህጻናት ከትምህርት ገበታ ውጭ